ይህ ዓመት 12 ሳምንታት ብቻ ነው ያሉት። ማንም አይደለም የሚያደርገው እኛው ራሳችን ነን። እንዴት ማለታችሁ አይቀርም። አዲስ ዓመት በመጣ ቁጥር ሁሉም ሰው እቅድ ያቅዳል። በዚህ ዓመትማ እንዲህ ማድረግ አለብኝ፣ እንዲህ መግዛት አለብኝ፣ ወይም እዚህ ደረጃ ላይ መድረስ አለብኝ በማለት የዓመቱን ሙሉ እቅድ ያቅዳል። ነገር ግን አብዛኞቻችን ቢበዛ 1 ወይም 2 ወር ነው የእቅዳችን ትዝ ሊለን የሚችለው። ታዲያ ዛሬ እንዴት ይህንን 12 ሳምንታት ብቻ ያሉትን ዓመት በመጠቀም ያቀዳችሁትን ነገር ተፈጻሚ ማድረግ እንደምትችሉ እናያለን። በቅድሚያ ግን ይሄ ብሪያን ፒ ሞራን እና ማይክል ሌኒንግተን የተባሉ ግለሰቦች በጣም ያስተዋወቁት የፕሮዳክቲቪቲ ሲስተም ምን እንደሆነ እንይና በመቀጠል ሲስተሙ እንዴት እንደሚሰራና ምን ጥቅሞች እንዳሉት የምናይ ይሆናል። ሁለቱ ግለሰቦች 12 ሳምንታትን እንደ አንድ ሚኒ ኢየር ወይም አነስተኛ ዓመት እንድንመለከት ይነግሩናል። ማለትም ከዚህ በፊት ለአንድ ዓመት ብለን የምናስቀምጣቸውን እቅዶችና ግቦች በ12 ሳምንታት እንዲያልቁ አድርገን በማሳጠር ራሳችንን ተጠያቂ በማድረግ በትኩረትና ባለመዘናጋት በመጪዎቹ 12 ሳምንታት የሚታይ ውጤት በእቅዶቻችን ላይ እንድናመጣና ግባችንን እንድናሳካ ያደርገናል። ታዲያ 52 ሳምንታት ያሉት ሰፊ አንድ ዓመት እያለ ለምን 12 ሳምንታትን ብቻ እንደ አንድ ዓመት አድርጎ መቁጠር አስፈለገ ካላችሁ የሚቀጥሉት ምክንያቶች መልስ ይሆኗቸዋል። የመጀመሪያው ምክንያት እርጀንሲን ወይም ጥድፊያን ስለሚጨምር ሲሆን ይህም ማለት በተለመደው የአንድ ዓመት ታይም ፍሬም እቅዶችን ስናቅድ ሰፊ ጊዜ ስለሚኖረን ዛሬ ነገ እያልን መስራት ያሉብንን ስራዎች ሳንሰራ እናዘገያቸውና ልክ የዓመቱ መጨረሻ ሲደርስ ወይኔ ጊዜው እንዴት ነው ሄደው እያልን እቅዳችንን በቀረችን ጊዜ ለመጨረስ እንጣደፋለን። ነገር ግን 12 ሳምንታት ብቻ እንዳሉን አድርገን ግብ ባወጣን ጊዜ አጭር የጊዜ ገደብ እንዳለን ውስጣችን ስለሚያውቀው መስራት ያሉብንን ስራዎች ጊዜው ከመድረሱ በፊት ወዲያው እንድንሰራ ያስችለናል። ሁለተኛው ምክንያት ደግሞ ትኩረታችንን ስለሚሰበስብልን ነው። አላስፈላጊ ቀጠሮዎችን፣ የጓደኛ ግፊቶችንና የመሳሰሉትን የአንድ ዓመት እቅድ ስናቅድ እንደ ተራ ነገር የምንቆጥራቸውን ዲስትራክሽኖች በመተው ትኩረታችንን በ12 ሳምንታት ለማሳካት ያሰብነው ግባችን ላይ ብቻ እናደርግና እሱንም እንድናሳካ ያደርገናል። ሌላኛው ምክንያት ደግሞ ፈጣንና የተዋጣለት ውሳኔን እንድንወስን ስለሚረዳን ነው። ሁሌም ተገቢውን ስራ እየሰራን በመቀጠልም ቀጣዩን የግባችንን መዳረሻ ተግባር በመፈጸም በዛው ተነሳሽነት ግባችንን በመምታት ለስኬት እንድንበቃ ስለሚያደርግን ብሪያን ፒ ሞራን እና ማይክል ሌኒንግተን ዘ 12 ዊክ ኢየር ወይም የ12 ሳምንታት ዓመት ሲሉ የሰየሙትን የፕሮዳክቲቪቲ ዘዴ በመቀጠል የምነግራችሁን ተግባራት በቅደም ተከተል በመተግበር መጠቀም እንደምንችል ነግረውናል። የመጀመሪያው ተግባር ዓላማን ማስቀመጥ ነው። ማለትም በግልጽ በ12 ሳምንታት ውስጥ ምን ማሳካት እንደምንፈልግ ጠቅለል ያለ ዓላማ ማስቀመጥ። ሁሉም ነገር የሚጀምረው መዳረሻችን ምን ሊሆን እንደሚችል በማለም ነው። በ12 ሳምንታት ውስጥ ምን ያክል ኪሎ መቀነስ ነው የምንፈልገው፣ ምን ያክል ገንዘብ መቆጠብ ነው የምንፈልገው፣ የት ቦታ መሄድ ነው የምንፈልገው፣ ግልጽ በሆነ መልኩ ማለም። እዚህ ጋር ይህን ሁሉ በ12 ሳምንታት ብቻ እንዴት ነው የማሳካው ብላችሁ ማሰብ የለባችሁም። ዝም ብላችሁ በትልቁ አልሙ። ምክንያቱም ትልቁ ህልማችሁ ነው በጽናት በትኩረትና በቁርጠኝነት ጊዜያችሁን እንድትጠቀሙ የሚያደርጋችሁ። ሁለተኛው ስቴፕ ፕላን ማድረግ። አሁን አንድ ዓላማችን ምን እንደሆነ አውቀናል። ስለዚህ ዓላማችንን ለማስፈጸም ደግሞ ፕላን የምናደርግበት ሰዓት ላይ ነን። በቅድሚያ ለረጅም ጊዜ ካለምነው ነገር ጋር ተያያዥ የሆነ ሳምንታዊ ግብ እናስቀምጣለን። በመቀጠል ደግሞ ያንን ሳምንታዊ ግብ ለማሳካት ማድረግ ያሉብንን ተግባራት እንዘረዝራለን። ለምሳሌ ዓላማችን 120 ሺህ ብር በ3 ወር ውስጥ ለማግኘት ከሆነ በየሳምንቱ 12 ሺህ ብር ማግኘት ይኖርብናል። ይህ ሳምንታዊ ግባችን ነው። ስለዚህ 12 ሺህ ብር በሳምንት ለማግኘት ደግሞ መስራት ያሉብንን ተግባራት ከግባችን ስር መዘርዘር ይኖርብናል። ጠቅለል ሳደርግላችሁ እዚህ ስቴፕ ላይ በሳምንት ውስጥ ማሳካት የምንፈልገው ግብና ለግቡ መሳካት መጠናቀቅ ያለባቸው ተግባራት ሊስት ይደረጋሉ። ሶስተኛው ስቴፕ እያንዳንዱን ሂደት መቆጣጠር ነው። በእያንዳንዱ ሳምንት መጨረሻ ወይም በሚቀጥለው ሳምንት መጀመሪያ ላይ በሳምንት ውስጥ ለመስራት የዘረዘራችኋቸውን ስራዎች ሰርታችሁ ጨርሳችኋል ወይስ አልሰራችሁ? በዚህ መልኩ ያለፈውን ሳምንት ከገመገማችሁ በኋላ የሚቀጥለውን ሳምንት ፕላን ታደርጋላችሁ። በዚህም ጊዜ የቱ እንደሚሰራና እንደማይሰራ እንዲሁም ምን ተግባራትን መቀነስ ወይም መጨመር እንዳለባችሁ በመገንዘብ የሳምንቱን ግባችሁን ለማሳካት የሚያስችላችሁ የተሻለ እቅድ ታወጣላችሁ። አራተኛው ስቴፕ ሂደትን መለካት። ሂደቶችን ካለካችኋቸው በእቅዳችሁ መሰረት እየሄዳችሁ እንደሆነና እንዳልሆነ ማወቅ አትችሉ። ስለዚህ በሁለት አይነት መንገድ ሂደቶችን መለካት ትችላላችሁ። የመጀመሪያው በኤክስኪዩሽን ወይም በአፈጻጸም ሲሆን ሁለተኛው በሪዛልት ወይም በውጤት ነው። ነገር ግን ሳምንታዊ የእቅድ አፈጻጸማችሁን በምትለኩበት ጊዜ ገና በመጀመሪያዎቹ ሳምንታት ውጤት የምትለኩ ከሆነ ነገሩ እንደማይሰራ በማሰብ ልታቆሙ ትችላላችሁ። ለምሳሌ ዓላማችሁ ክብደት ለመቀነስ ከሆነና የዘረዘራችኋቸውን ሳምንታዊ ተግባራት ፈጸማችሁ፣ ነገር ግን ኪሎ ስትለኩ የጠበቃችሁትን ለውጥ ካላያችሁ ነገሩ እንደማይሰራ በማሰብ ለማቆም ትገደዳላችሁ። ምናልባት ውጤት መለካት ሊጠበቅባችሁ የሚችለው ከ12ቱ ሳምንታቱ ውስጥ ከ3 እስከ 4 ሳምንታትን በእቅዳችሁ መሰረት ከሄዳችሁ በኋላ ነው። ያኔ ውጤት ስትለኩ ምንም ለውጥ ካላያችሁ ልክ ያልሆነ ነገር አለ ማለት ነው። እናም እቅዳችሁን በድጋሚ ማየት ይኖርባችኋል። ስለዚህ ጸሐፊዎቹ ኤክስኪዩሽን ወይም አፈጻጸምን እንድትለኩ ያበረታታሉ። ማለትም በሳምንት ውስጥ ምን ያክሉን የእቅዳችሁን ክፍል ሰርታችኋል። ሁሉንም ተግባራት አከናውናችሁ ከሆነ ለራሳችሁ ከ100 ውጤት ትሰጣላችሁ። ከሪዛልት ወይም ውጤት ይልቅ ኤክስኪዩሽን ወይም አፈጻጸማቸውን የሚለኩ ሰዎች ውጤታማ የመሆን እድላቸው ሰፊ እንደሆነ ጸሐፊዎቹ ይናገራሉ። 85% ወይም ከዛ በላይ የሚሆነውን የሳምንቱን ተግባራት ካከናወናችሁ
ከሰራችሁ ግባችሁን ማሳካታችሁ እንደማይቀርም እርግጠኛ ሁኑ ይሉናል። ሁላችንም ችግራችን ይሄ ጊዜ ማነስ አይደለም የትኩረት እንጂ። የ12 ሳምንታት ዓመት ስንጠቀም በትክክለኛው የአንድ ዓመት ውስጥ 3 ትናንሽ ዓመታት ይኖሩናል። ስለዚህ ሌሎች በዓመት ውስጥ የሚሰሩትን እኛ በ3 ወራት ብቻ እንድንሰራ ያስችለናል። ምናልባት የመጀመሪያውን 12 ሳምንታት ባሰብነው መሰረት ነገሮች ባይሳኩ 3 ነገሮችን የምናስተካክልባቸው ሌሎች ትናንሽ ዓመታት ይኖራሉ። ዘ 12 ዊክ የተባለውን የፕሮዳክቲቪቲ ሲስተም በዚህ መልኩ አሳጥሬ አቅርቤላችኋለሁ። ቪዲዮ ከተመቻችሁ ላይክ እንዲሁም ቻናሌን ሰብስክራይብ አድርጉ። እስከዚህ ድረስ ስለተመለከታችሁ አመሰግናለሁ። ቻው